አይዘር ህዝቡን ወክላለን የምንለው ሊቃን ወይም ደግሞ የፖለቲካ አመራሮች ነን ወይም ደግሞ በስልጣን ላይ ያለው አመራር ነው የሚሆነው። ወይም ለሌላው አንዳንድ ጊዜ ኢትዮጵያ ውስጥ ከመኖሩ ይልቅ አማራ ክልል ውስጥ ከመኖሩ ይልቅ እዚህ ከመኖሩ ይልቅ ውጭ ሀገር ለኛ ቀሎ ይታያል። አሁን ዛትስ ዋይ የምንሰደደው ለዚህ ነው። ምክንያቱም በየትኛውም ዓለም አንዳንድ ጊዜ የማናስተናግዳቸው ክስተቶች እዚህ ኢትዮጵያ ውስጥ ተስተናግዳሉ። ሌላ ቦታ ስንሄድ ደግሞ እፎይ ብለን እንኖራለን። ስለዚህ እዚህ ጋር መታረም ያለበት ስህተት አለ ማለት ነው። እሱን ማረም ተገቢ ይሆናል። ምክንያቱም ማናችንም ቢሆን የሌላውን ነጻነት ለመጋፋት በመከርን ቁጥር የዚያኑ ያክል የኛን ነጻነት ነው የምንጋፋው። አንዳንድ ጊዜ ተስፋ የቆረጠ ማህበረሰብ ስንፈጥር ተስፋ ያላቸውን ድርጅቶችና ህልሞች ሁሉ ነው አብሮ የሚያመክነው። ስለዚህ ተስፋ የቆረጡ ወጣቶችን የተማሩ ወንድሞቻችን በምንም ይሁን በምን በታሪክ አጋጣሚ የተገናኙቻቸው ወገኖቻችን በሙሉ አቅፎ የሚይዝ የሚያስተባብር ሁኔታ መፍጠር በእጅጉ ጠቃሚ ነው። ለሁላችንም ማለት ነው በእጅጉ ጠቃሚ ነው። የቆዩ ህጎቻችን በዚያ ዘመን አስበውና ለክተው ህጎቹ ተቀምጠው ሊሆኑ ይችላል። የምናያቸው የምናስተካክላቸው ህጎች ካሉ እሱን ፈጥኖ ማረምና ማስተካከል ተገቢ ይሆናል። because አንዳንድ ጊዜ ብዙ ቦታዎች ጋር እንደምናየው ይጠቅማሉ ብሎ ህብረተሰቡ ይዟቸው የነበረ ግን በሂደት ደግሞ እንደማይጠቅሙ ሲያያቸው ጉልበታቸው አቅማቸው እየደከመ ሌላ ሁኔታ እየተካቸው ሄዷል። ይሄ እንዳይፈጠር ፈጥነን ማየት በእጅጉ ተገቢ ነው። የታሪክ ግጭት የለብንም፣ የእምነት ግጭት የለብንም፣ ሌሎችም ግጭቶች የለብንም። ስለዚህ እንዲህ አይነት ነገር በሌለበት ችግርና ስጋት ይመጣል ተብሎ አይታሰብም። ግን ደግሞ አሁን ያለው መድረክ በሁላችንም ዘንድ አስቸጋሪ በመሆኑ ምናልባት ከስርዓቱ ያገለላቸውና የተነጠቁ ወገኖች ህልማቸው ዳር እንዳይደርስ የኢትዮጵያ ህዝብ ታግሎ መልክ ያስያዘው በመሆኑ ግን ደግሞ ጉልበትም አቅምም ሁሉም ነገር ያላቸው በመሆናቸው የኛን ሜዳ የጦርነት አውድማ ሊያደርጉት ያስቡ ይሆናል። ይሄንንም አካባቢ ደግሞ ግንባራቸው ሊያደርጉ ያስቡ ይሆናል። ሌላም ነገር ካለ እሱም ተጋግዘን በህብረት ማረም ነው ያለብን፣ ማስተካከል ነው ያለብን። በቃ አሁን ከእጃችን በጎ ነገር ገብቷል። ስልጣኑ የህዝቦች ሆኗል። አሊያም ደግሞ የሚወክሉን መንግስታት የኛ መንግስታት ሆነዋል ብለን እናስባለንና በዚያ ልክ ቀርበን ተነጋግረን ማረምና ሁሉ ነገር ማስተካከል